አንበሳው መጣ። ለምንድነው ግን ሁሉ ጊዜ ምግብ ልንበላ ስለምትመጪው? ቡና ቁርስ ተጠርቼ ነው። ቡና ቁርስ ተጠርቼ ነው። እሺ መጣክ? እናቴ እንዳለችኝ ማለት ነው። ምን አለች ደግሞ? ማለት ነው ያንቺ ልጅ ማለት ነው። የኔ ልጅ ምን ዩኒቨርሲቲ አይደለም ያለው እስር ቤት ነው ያለው አለችኝ። ውሸት ነው፣ ውሸት ነው። እሺ ውሸት ነው። እናቴ እንዳለችኝ ማለት ነው። ግን ሚስጥር ነው። እናቴ እንዳለችኝ ማለት ነው። ሚስጥር ነው። አንቺ ማለት ነው ባሏ ምን ሶስተኛ ባሏ ነው አለችኝ። ግን ሚስጥር ነው። እሺ እናቴ እንዳለች ማለት ነው። እሺ እናቴ እንዳለች ማለት ነው። ምን አለች? እነሱ ቤት እንዳትሄድ ምክንያቱም ቅማልና በረሮ አለ አለች። ይሻለኛል እንደዚህ ሰፈር ትላንትና መንገድ ላይ መጥቼ ሰላም አልኩሽ አይደለ? እየሮጥኩ የኔ ልጅ እንዴት እኮ ደስ እንዳለኝ። እንዴት አወቅኝ ግን? ምክንያቱም በልብስሽ ነው። ይሄን ልብስሽ አትቀይሪውም አይደለ? ሁሌ ስለምታደርጊው ይሄን ልብስሽ ስለማትቀይሪ በልብስሽ እኮ ነው ያወቅኩሽ። ኦኬ፣ ስለምወደው እኮ ነው። ስታድጊ ማለት ነው። ምን መሆን ነው አንቺ የምትፈልጊው? እኔማ እኮ አድጌ ጨርሻለሁ። እሺ አድጌ ጨርሻለሁ። አንተ ንገረኝ እንጂ እና ለምንድን ነው እስካሁን ምንም ያልሆንሽው? ማለት እስካሁን ምንም ነገር ያልሆንሽው? አይ ሆኛለሁ እንጂ ብዙ። አንተን እንደሚቆነጥጥ ሰው ይታጣ ወይ ጉድ! ሄይ ሳምሪ፣ እንዴት ነህ? ሳምሪ እንዴት ነሽ? አንተን ሰላም አላልኩም። እሺ አንተ አጭበርባሪ አመዳም ታስጠላ። Yo, college. እንደምን አደረክኝ? እራሷ እኮ ናት። Don't be disrespectful, man. እሺ ዲያስፖራ እንዴት ነህ ታዲያ? Yeah, I'm good. You know, I've been stressed out lately, I've been doing a whole lot of stuff, ስትሬስድ ምናምን ወደ ቢሾፍቱ ሄደህ ታውቃለህ? በጣም ብዙ ኮንሰርቶች አሉ፣ ሪዞርት ምናምን። እዛ ለምን አንሄድም? እሷ እኮ ማለት ነው ቤት ውስጥ ስትሆን ጸጉር የላትም። ከቤት ስትወጣ ግን ጸጉር አላት። አስማተኛ ነው የምንላት እኮ። አንተን ያናገረ ማንም የለም። ውይ ራስሽ ታዲያ ለምን ነገር ትፈልግኛለሽ ታዲያ? አመዳም አስማተኛ። እስቲ ሂድና አመድን እንዷን ታጥበና። የታየሽኝ አመዳም ሰው የታየሽኝ አመዳም። ሁሌ አመዳም እኮ ነው። ኮሌጅ hey stop it man። ሁሌ አመዳም። እንዴት ሰው ሁሌ አመዳም ይሆናል? እኔ ነኝ አመዳም። እሺ አታይሻለሁ። እሺ እንዴት ነው ታዲያ አንቺ ጋር ስራ ምናምን እንዴት ነው? እባክህ ያው ዩኒቲ ነው እየተማርኩ ያለሁት እና በጣም ስትሬስፉል ነው። በቃ በጣም ስትሬስፉል ነው። ኦኬ እና ይገርማል ኤግዛም ነው። ሳምሪ አስማተኛ ና ኧረ ልትመጪኝ? አንተ አልነካም አልኩህ አይደል? ና እስቲ እጅሽን ከኋላሽ ምንድን ነው ያዝሽው? ምንም አልያዝኩም። እስቲ አንድ እጅሽን ወደ ላይ አድርጊው። ይኸው ትምህርት ቤት እኮ መዝሙር ዘመርን ዛሬ። መዝሙሩ እኔ እኮ ማለት ነው ምግብ እወዳለሁ በጣም።
አንቺ እቃ እንጫወት እኔ አባት ነኝ እኔ ደግሞ ልጅ ኧረ አይቻልም ኧረ አንቺ ሚስት ነሽ እሺ በቃ እሺ ያው መጀመሪያ ማለት ነው እኔ ከስራ ደክሞኝ ስመጣ አንቺ ደግሞ ከዛ እራት ትሰጪኛለሽ ከዛም ደግሞ ቡናም ትሰጪኛለሽ እሺ እዚህ ቤት እንደምን አላችሁ እኔ መጣዋ ነው ከስራ ቆይ እራት ላቅርብ እሺ ቁጭ በል እሺ ይኸው ይሄ ዳቦ በጎመን ነው እሺ እሺ ብልት ግምት እንዴ ብላዋ እንዴ ኧረ በእናትሽ እንዴ ድንጋይ እንደበላልሽ ነው እንደምትፈልጊው ያው ቡናም ደርሷል ጥግብ አሁን ደግሞ ማለት ነው ያው መሸ እንዴ መቼ መሸ በቃ እንደውም እንደዚህ ከሆነ ከዛሬ በኋላ ከአንቺ ጋር እጫወትም በቃ ከመሸ ነው እኔ መሸ ካልኩ እኮ መሸ ነው በቃ እና እንተኛለን እሺ በቃ እንሂድ አንተ ቁልጭ አንተ ባለጌ ልጄን ንቃቃ ጮት እያልክ ምንድን ነው የምታረግብኝ መጣ የታባክኒስና እንዴ እኔማ ማለት ነው ጨረስኩኝ ከመቼው አንቺ እኮ በጣም ቀስ ብለሽ ነው የምትበይው አዎ እኔማ ቀስ ብዬ ነው የምበላው የት ይሄድብኛል በጣም ቶሎ ስትበይ እኮ ማለት ነው ቶሎ ነው የምታድጊው ትልቅ እየተኛለሽ ጡንቻሽ ምናምን ቶሎ እኮ ነው የሚያድገው ለዛ ነው ቶሎ የምበላው አቤት ውሸት አንቺ ግን በጣም ትንቀራፈፊያለሽ አትችይማ ቶሎ መብላት ስለማትችይ ነው ኧረ እችላለሁ እኔም ቶሎ መብላት እስቲ አሳይኝ አስቀምጫለሁ ብስኩቴን አታካፍለኝም? አይ የራስሽን ቅርጥፍ አድርገሽ አልበላሽው አልሰጥሽም። አልቅሺ ማይ በር ምን ያሩጣል? ማንም ሰው ላይ እኮ ነው የፈለገው። የለችም ወታለች በል። እሺ የለችም ወታለች በል። ነግሬሃለሁ። ሰማኝ አይደል? ምንድን ነው ያልኩህ? የለችም ወታለች። ሂድ። ምን ነው አቡሽ? መራት ከፍቱን ቶሎ። እሺ እናቴ የት ናት? ደህና። እስቲ እናትን ጥራልኝ ፈልጊያት። እሷ በልብላኝ አይደለም የለችም። እሷ የት ሄደች? ወጣች። ቸርች ነው መሰለኝ ሄደች። ደግሞ ቤተክርስቲያኑ ቸርች ውስጥ ሰኞ ደግሞ ከየት መጥተው ነው? እኔ አላውቅም ግን በቃ አንተ ልጅ ምንድን ነው የምትቀባጥረው? የት ነው ያለችው? የት ሄዳ ነው? ፈልጊያት እኮ ነው። ኧረ እኔ አላውቅም እንዴ እሷ በልብላኝ ነው እንዳትል ተብያለሁ። ስለዚህ አንተ ልጅ ምንድን ነው የምትለው? እሷ ብላኝ አይደል? ኧረ እባክህ ጥራልኝ። የለችም። ምንድን ነው የምትኮላተፈው? ምንድን ነው የምትንተባተበው? መጣሁ በቃ ቆይ አንዴ። ወይ ጉድ ምን ፈልግ እማዬ እኔ ምንም አልነገርኳትም። እንዴ ጥያቄዋ ከበደኝ። እንዴ ቆይ አገኛለሁ። ማን ነው? መጣሁ። ቆይ መጣሁ። አንቺ ነሽ? ግን አይደረግም እውነት። አዎ ይኸው። እሺ ከዛ አትዩ ኧረ ሳልነግርህ እንደው እውነትም ቀጥይልኝ። እሺ ምንድን ነበር ያልሽኝ?
ብድር እኮ የምንበደርበትን መንገድ አገኘ። የምን ብድር ነው? ደሞዝ እስኪደርስ ለልጆቹ ጫማና ልብስ መግዣ እንደው አስበን አልነበር? አፖሎ ይባላል። እዛ ላይ ትገባና በግራ በኩል በላይ በኩል ያሉት 3 መስመሮች ስትነካ ሎን የሚል አለ። እዛ ውስጥ ትገባለህ። ከዛም በመቀጠል ማይክሮ ሎን የሚለው ውስጥ ትገባለህ። በመቀጠል ለብድር ብቁ መሆንን ቼክ ታደርጋለህ። ከዛን መበደር የምትችለውን የገንዘብ መጠን ያሳያል። ከዛን መበደር የምትፈልገውን ብር ትጽፍና በመቀጠል ብድሩን በስንት ጊዜ ውስጥ እንደምትመልስ ደግሞ ትመርጣለህ። ከዛን ሪኩዌስት ሎን ትላለህ። አለቀ። መጣሁ እኮ መጣ። ጎበዝ። በል ግባ እስቲ። አዎ ግባ ግባ።